ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ታክሲ ውስጥ እያለሁ እንደዚህ ነው ልጄ ቃሌን የሚሰማ ሰው እንዴት ይሆናል አለ። እዛ መንፈስ ቅዱስን እንደዚህ አልኩት። መንፈስ ቅዱስ አላቅም ማለት መንፈስ ቅዱስን እንዲህ አለ፣ ቃሌን የሚሰማ ሰው አለ በውሃ ፈሳሾች ዳር እንደተተከለ ዛፍ ነው አለ። እዛ እየሰማሁት ነው እና መንፈስ ቅዱስ መናገር ጀመረ። ቃሌን የሚሰማ ሰው አለ በውሃ ፈሳሾች ዳር እንደተተከለ ዛፍ ነው። በውሃ ፈሳሾች ዳር የተተከለች ዛፍ አለ መንፈስ ቅዱስ ሁል ጊዜ ከውሃ ስለምታገኝ እየለመለመች እያደገች ትሄዳለች። ምክንያቱም ዛፏ የተተከለችው ውሃ አጠገብ ነው እና መንፈስ ቅዱስ እንደዚህ ያለ ያቺ ዛፍ ከውሃ አጠገብ ተተክላ ከስር እንደምታገኝ እንደዛ ሁሉ ክረምት ሲመጣ እንደምትለመልም፣ በጋ ሲመጣ እንደምትለመልም፣ ሳታቋርጥ ፍሬ እንደምትሰጥ ሁሉ ቃሌን የሚሰማ ሰው አለ። ቃሌን የሚሰማ ሰው መከራ ሊመጣ ይችላል፣ ችግር ሊመጣ ይችላል፣ ሁል ጊዜ እየለመለመ ይሄዳል። ሰዎች ሊነሱበት ይችላል፣ ነገር ግን እሱ ይቀጥላል። ሰዎች እሱ ላይ የስድብን ቃል ሊናገሩ ይችላሉ፣ ነገር ግን የኔ ጸጋ በእርሱ ላይ ይገለጣል አለ። ክብር ለእግዚአብሔር ይሁን። ለዛን የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንም በሌሊትም ያስባል ያሰላስላል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። አያችሁ፣ የእግዚአብሔርን ቃል ስትይዙ 100 ዓመት የቀደሟቸውን ሰዎች የእግዚአብሔር ቃል ካላችሁ በ6 ደቂቃ ትቀድማላችሁ። የእግዚአብሔር ቃል በሕይወታችሁ ሲኖር አሸናፊዎች ትሆናላችሁ። የእግዚአብሔር ቃል በነፍሳችሁ ስትኖር፣ ለዛ ነው ጌታ ኢየሱስ ሲናገር እንደዚህ ያለ፣ ቃሌ በእናንተ ቢኖር እኔና አብ ወደ እናንተ እንመጣለን፣ በእናንተ ላይ መኖሪያን እናደርጋለን ይላል። አየ፣ ኢየሱስ በአንተ ውስጥ መጥቶ የሚኖረው ቃሉ በአንተ ውስጥ ሲኖር ነው። ክብር ለእግዚአብሔር ይሁን። ቃሉ ሲኖር ኢየሱስ በአንተ ውስጥ መኖር ይጀምራል። አየ፣ ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ። ይሄ ቃል፣ ይሄ አፉ ውስጥ ያለው እግዚአብሔር ቃል ብቻ አይደለም፣ እርሱ ኢየሱስም ጭምር ነው። ሃሌሉያ! ኢየሱስ በአንተ ውስጥ ሲኖር፣ ኢየሱስ ከአንተ ጋር ሲኖር፣ ቃሉ በአንተ ውስጥ ሲኖር you are the winner፣ አሸናፊ ነህ። ክብር ለእግዚአብሔር ይሁን። በኢየሱስ አሸናፊዎቹ ነው። የእግዚአብሔር ቃል በሙላት ይገለጥባችሁ በኢየሱስ